አድሆኖ ጾታዊ አሁን ምናልባት የውልደት ቀንሽም በራሱ ታሪካዊ ይዘት እንዳለውም ጭምር ይነገራልና እስኪ እሷን ፓርት እንደው ብታወጊን። በጣም ጥሩ ነው። እኔ የውልደት ታሪኬ በስለት ነው የተወለድኩት። ወንድ ነው የሚወለደው፣ ወንድ ልጅ ነው መወለድ ያለበት ተብሎ ነው እንግዲህ ምኞትን ማንም አይከለክልም። ግን ፈጣሪ ነው ልጅ መስጣት ወንድም ሴትም በአምሳያው የሚፈጥረው እግዚአብሔር ነውና በዛን ሰዓት በባህላዊ ሰዎች አዋቂዎች ተብሎ ይከዳል። ቤተክርስቲያን እኔ አሁን ለምሳሌ ማርያም ተብሎ ማርያም ስለት ተብዬ ነው በማርያም ስለት ተወለሽ ሲባል ሰማሎ ያኔ ኦርቶዶክሶች ስለነበሩ እንደገና እዚህ ገርጊስ መንቾ ተብሎ እዚህ ሾንቆላ እንትን ላይ እዛ ሰው ጋር ሙሉ እዛ ቢኬድ ወንድ ልጅ መውለድ ይችላል ተብሎ በግ ነጭ በሬ በግ ምናምን ይዞ እንደዛ ፋዘር ማዘርን ይዞ ነው ልጅ እኔ አላጣውም። ግን እሷ ላይ ወንድ ልጅ ስለሚፈልግ ብዙ ሴት ወልዳለች ተብሎ ነው አሉ። እኔ እንግዲህ ወደ 10ኛ 11ኛ ታናሽ ነኝ። በዛ አይነት ወደ መጨረሻ እኔ ደግሞ ወንድ ነው እየተባለ ሁሉም በቃ በዛ ዘመን በባህል እናቶች ኮሶ የባህል ኮሶዎች ሁሉ ይጠጣሉ ለወሊድ ሲደርሱ በየ3 ቀኑ በዛ ሁሉ ኮሶ እየቃሙ ወንድ ነው በወድ ያለ ሴት ወንዱ ሁሉ ይወራረድ ነበር። ወደ መጨረሻ እኔ ያው እንግዲህ እንደ እግዚአብሔር ፈቃድ ሆኖ ጾታዊ አሁን ምናልባት ሴት ሆኜ ተወልጃለሁ። አሁን ሲታይ ምናልባት ብዙ ነገሮች የሚታዩ የሴት አይነት ባህሪ ላይታይ ይችላል። ያው የለበስኩት አለባበሴ ምናምን ሴት ቢመስል እንጂ ብዙ ነገሬ የሴት ባህሪው አይታየኝም። በዛን ጊዜ